አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ ውድ ወንድሞቼ እንዴት ናቸው? እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ የሶስት ሰዎችን ነው የሚያወራ። እሱ ምንድነው? አንደኛ ሱመያ የሰኢድ ምስት፣ የድሮ ምስት ማለት ነው። አሁን ስትሆን ብዙ ጊዜ እኔ በቃ ሰኢድ ጋር ብዙ ድራማ ሰርተሻል። ብዙ ድራማ ሰርተሻል። ተጫወት እንደ ጌም አረግሽ ማለት ነው። ትንሽ አላህ አታፍሪም እንዴ? አንቺ እኮ ከክርስትና ወደ እስልምና ብትመጪ ማለት ነው ትክክለኛ መንገድ ወደ ትክክለኛ መንገድ ነው የመጣሽው። ትክክለኛና እውነተኛና ሀቀኛ መንገድ ነው እስልምና እኮ። በቃ ሰኢድ አንድ ጊዜ ተሳስቶ ይቅርታ አድርግኝ ብሎ ብዙ ነገር ተደርጓል። በቃ ለፋ፣ መኪና ገዝቶልሻል። በቃ የአንቺ ስልክም ገዝቶልሻል። የምትፈልጊ ነገር በቃ አዩም ፊት ካልሽኝ አዩም ይፈታለው ብልሻል። ደግሞ እሱ ተነስቶ ሌላ ካገባ ቤዛ ጋር ቪዲዮ ሲሰራ አይተሽ ቀንተሽ ቤዛ ጋር ሄድሽ። ብዙ ነገር ሰርተሻል። ብዙ ነገር አደርግሻል። ሰኢድ ማነው አዩም ደግሞ አሰርሽና ደበደብሽ። ብዙ ነገር ሰርተሻል እኮ። የአንቺ ታሪክ እኮ መቼም አያልቅም። እና አንቺ ሴት ሰው ነሽ፣ በዚህም ሙስሊም ነሽ፣ በዚህም ልጆች አለሽ። ትንሽ አላህ አታፍሪም? አንቺ እንደዚህ የምታደርጊ ነገሮች ማለት ነው ልጆችሽ ቢያዩሽ እኮ ያድጋሉ እኮ። እንደዚህም አይቀሩም። አባት እኮ ይፈልጋሉ። ዛሬ የአንቺ ፊት መነጋገር ማውራት ማችልበት ከሆነ እኮ ቢያድጉ አባታችን እየታሉ የሚሉ ጊዜ አለ እና አባቱ ይፈልጋሉ። አባቱም ደግሞ ወላሂ ሰኢድ በጣም ጥሩ ሰው ነው። በጣም ጥሩ አባት እና ጥሩ ወንድ ነው። ምክንያቱም ስንት ወንዶች 4 ልጆች 5 ልጆች ከእናቱ ጋር ጥሎ የጠፋ ጥሎ የሄደ ብዙ ወንዶች አሉ። አንቺ ደግሞ ዛሬ ግፍና መከራ ሰኢድ የምትሳይ መከራ ነገ ኮቴ ያገኛለሽ። ከሌላ ወንድ ነው የምታገኘው። ሰኢድን ትተሽ ሌላ ወንድ ብታገቢ ከገባሹ ከሌላ ወንድም ይሄ ስቃይና መከራ ሰኢድን ያደረግሽ ነገሮች ከሌላ ወንድ ታገኛለሽ እኮ። አሁን እኮ እንቺን መስጣትና መውሰድ ብቻ ነው እዚህ ምድር ላይ ማለት ነው፣ እንደ ብድር ማለት ነው። እና አንቺ ክፉ ነገር ሰኢድ ላይ የሰራሽው ያደረግሽው አው አንዴ በቃ ሰው እኮ ጥፋተኛ ከሆነ ብዙ ነገር ሰርቶ አላህ Subhanahu Wa Ta'ala እስትግፋር ካደረገ አላህ እኮ ይቅር ይለኛል ይልሰዋል። እና አንቺ ሰው ሆነሽ ደግሞ ሰው ልጅ ሆነሽ እንደዚህ ሰው ሰኢድ እንደዚህ የምታረጊ ወላሂ አንቺ በጣም መጥፎ ሰው ነሽ። ሱመያ ልንገርሽ፣ እኔ አማርኛም ብዙ ማውራት አልችልበትም ግን እስከምችል ስሚኝማ። ሮዛም ደግሞ አንቺ ሁሌም በቃ ሀልቃሻ ምናምን ብትሆኒ አንቺ ትላንት ሰኢድ ተንበርክኮ ስለምንሽ ጊዜ እምቢ አልሽ እኮ። እምቢ አልሽና ዛሬ ሊያገብሽ ነው። አንተ ካታገባኝም ይሞታለሁ፣ ራሴ ህይወቴም ያጠፋለሁ። ህይወቴም ካጠፋ በኋላ ኃላፊነቱ ከአንተ ነው። ኃላፊነት የምትወስድ ለምን አባት ያለሽም እንዴ? አባሽ እንዴ? ሰኢድ ከማንም ኃላፊነት አይወስድም። ምክንያቱም አንቺ ህፃን አይደለሽም ወይ? ከሰኢድ ጋር ፍርማ አለሽ እንዴ? አንቺ ስትሞቲ ሰኢድ ኃላፊነት የሚወሰድበት ጊዜ እንደ ሰውየው እንዳያበድ የምትፈልጉ? ካበደስ ከሞትስ በኋላ ወይ ካበደ ልብስ ጥሎ ወደ አስፋልት ወደ መንገድ ሲወጣ ጊዜ እናንተ ደስተኛ ናቸው? አራታ ይኖሩ በቃ። እሱ እንደሚኖር አትፈልጉ? በቃ እናንተ ወደዳችሁን ቤት፣ የሰኢድ ብር፣ የሰኢድ ሀብት ብቻ ነው የምትፈልጉ። ሰኢድ የምትፈልጊ ከሆነ ሮዛ ማለት ነው። አንቺ ሮዛ ሰኢድ የምትፈልጊ ከሆነ ሮዛ ባለፈው እሱ ተንበርክኮ የሚለምንሽ ቀለበት ዞ የሚለምንሽ ጊዜ በዛ ጊዜ ስታገቢ ነበረ። ዛሬ ደግሞ አረ ቂም ይዞኛል ሱመያ ካዳችሽ ምናምን ምትይ ማለት ነው። ይሄ ተገቢ አይደለም። አሳብሽ እርግጠኛ ሆነሽ የራስሽ ተማምነሽ የምትሰሪ የምታደርግ ከሆነ አዎ
አንቺ እኮ ሰው አርጊ ካለሽ ታረጋለሽ፣ ሰው ታይ ካለሽ ትታያለሽ። አንቺ ጭንቅላት የለሽም እንዴ? በቃ አስተሳሰብሽ ሰው ካለሽ ሰው አርጊ ካለሽ ብቻ ነው የምታደርጊ። ራስሽ ምንም አታቂም፣ ምንም መስራት አትችልም። ስለዚህ ማለት ነው ሳይድ የምታስጨናንቁ ሰዎች ሳይድ እኮ ሌላ ሊያገባ ነው። እሱ የሚያገባ ዘመዴ ናት፣ እኔ ነው ያገኘሁት። ለሳይድ ምስት ማለት ነው ዘመዴ ናት። ሳይድ ማግባቱ እኔ ደስ ይለኛል። ሱመያም የሱመያም ዙሪያዎቹ ማለት ነው እንደ ሰላም የምትባል ሴትዮ ጦሰኛ ማለት ነው። ጦሰኛ የሰኢድ ሞሪ ባለፈው የሰርግ የወሰደችው ጦሰኛ ሱመያም ሮዘን ተጨማሪ ማለት ነው። እናንተ አሁን ወርቃችሁ ነው የምትቀሩ። ሰኢድ ይገባታል፣ በትዳር በሰላም በፍቅር ይኖራል እዚህ ትዳር ላይ ማለት ነው። አዎ ሰኢድ የምታገባ ልጅቷ ማለት ነው የኔ ጓደኛ ናት፣ ዘመድም ናት፣ ወዳጅም ናት። ምንድን ነው የምታመጡ? ያዙኝ ልቀቁኝ። ከሰኢድ ስትፈልጉ ትፈልጋላችሁ፣ እንትን ስታረጉ ትቀራላችሁ። አልፈልግም። ሱመያና ሮዛ እንደውም የባሴ ነው ያላችሁ። ምን ያሰባችሁ ነው? በቃ ይኖር ተው። እኛ ሰኢድ እንፈልጋለን፣ እንደምንኖር እንፈልጉ። በቃ ተው። እሱ አልፈልጋችሁም፣ አትድረሱኝ፣ እኔ አልፈልግም ካለ ግዴታ አለ እንዴ? ስለዚህ ማለት ነው እዚህ የምትጨቃጭቅበት ጉዳይ እዛ ይቅር። ሰኢድ ሊያገባት ይኖራል፣ ቤት ይገዛታል፣ መኪና ይገዛታል። በቃ በሰላም በፍቅር የሞቀ ትዳር እሱ እንደምንኖር ምን ነው የምንፈልግ እና አማርኛን ክያዮ ከንሰኒ ጋሉታቴ ሱመያም ደበለቴ ሮዛም ደበለቴ ሰኢድ kan inni fuudhuuf deemu intalli hiriyaati, goddanyaati, nama sirriitti wal beenu, intalli nama gaariidha, nama kabajamtu tan haadhaaf abbaan sirnaan guddisan jechuudha. Nama Sa'idiif mataa qaqqabatee abbaa mana kiyyaa jedhee Sa'idii wajji jiraatuu danda'udha. Dhiisaa irraa gora. Kanan isiniin jedha hordoftoota kabajamtoota yuutuubii Faaxumaa Tuub sabskiraayib laayik sheer godhuudhaan hin dagatina. Intalli fira ta'uu isiidha. An isiniif hima akkamitti ragaa qabatamaa isiniif maxxansa. Viidiyoo kana sabskiraayib yoo viidiyoo kana isin sabskiraayibii isa hojjetan an intala kallattiidhaan maatii isii firoottanis isin agarsiisuun hin danda'a. Galatooma.